ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ በዛሬው ዕለት ደግሞ ይዤላችሁ የመጣሁት ዝንጅብልና ነጭ ሽንኩርት ምን ያህል ለወንድ ልጅ ጠቃሚ እንደሆኑ የሚገልጽ መረጃ ነው የማመጣላችሁ። አብዛኛውን ጊዜ በሴክስ ግንኙነት ወቅት ብዙ ወንዶች ቶሎ የመድከምና ብልታቸው ቶሎ የመርጨት ነገር ነው። ስለዚህ ይህንን የሚቀርፍልን ዝንጅብልና ነጭ ሽንኩርት እንዴት መጠቀም እንዳለብን ነው ማሳያችሁ። ብዙ ጊዜ እንደ ባህልም በሴክስ ግንኙነት ወቅት ዝንጅብል እያኘኩ ሴክስ እንደሚያደርጉና የሴክስ ቆይታቸውም ከፍተኛ እንደሆነ ብልታቸውም እንደቆመ ከፍተኛ ደረጃ እንደሚያደርሳቸው ይታወቃል። ከሳይንስ አንፃር ደግሞ ዝንጅብልና በነጭ ሽንኩርት ውስጥ ያለው የሚነራል ወይም ደግሞ ያለው ማዕድን ለብልታችን ናይትሪክ ኦክሳይድ እንዲመረትና ከፍተኛ የሆነ ደም ፍሎ ወደ ብልታችን እንዲኖር በማድረግ ብልታችን ከፍተኛ ደቂቃ ቆሞልን ሴክስ ግንኙነት ወቅት ረጅም ሰዓት እንድንጠቀም ይረዳናል ማለት ነው። ስለዚህ መጠቀም የምንችለው ዝንጅብል በጥሬው ማኘክም ይቻላል። አሊያም ደግሞ ዝንጅብል ሽንኩርት ብንጠቀም ለዚህ በጣም ከፍተኛ ኢፌክት ይኖረዋል ማለት ነው። እንዲሁም ነጭ ሽንኩርትን እንደ ሻይ መጠቀም እንችላለን፣ አሊያም ደግሞ እንዲሁ በጥሬው መመገብ እንችላለን ማለት ነው። ስለዚህ ከሁለት አንዱ ብንጠቀም ከፍተኛ የሆነ ውጤት ስላለው ምቹ ስለሆነ ተጠቅማችሁበት ማየት ትችላላችሁ ማለት ነው። ብዙ ሰዎች የተጠቀሙበት ነው። እናንተም እንድትጠቀሙበት ብዬ ነው ይህን ቪዲዮ የሰራሁላችሁ። እናንተም ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ለተለያየ ሰው እንዲደርስ አድርጉ ማለት ነው። እኔም በተለያዩ አዳዲስ አፕዴት በሆኑ ሳይንሳዊ በሆኑ መረጃዎች ማቀርብላችሁ ይሆናል። የጤና ዜናዎችን እንዲሁም ደግሞ ለጤና ተስማሚ የሆኑ መረጃዎችን ማቀርብላችሁ ይሆናል። ቪዲዮውን ስለተከታተላችሁ አመሰግናለሁ። ባይ ባይ። ቻው።